ተመልካቾች በአማራ ክልል ጦርነቱ እንደ አዲስ በመቀጠሉ የህብረተሰብ ክፍሉ እንዳሳሰባቸው ተገልጿል። ከአንድ ሳምንት ቀደም ብሎ በአማራ ክልል ከባድ ጦርነት መቀስቀሱ እየተነገረም ሲሆን አሁንም ድረስ መቀጠሉ በሰፊው እየተነገረ ይገኛል። የተከበራችሁ አድማጭ ተመልካቾቻችን ባባ ሚዲያ ላይ የምትገኙት የተለያዩ የመዝናኛና የመረጃ ዝግጅታችን ሲሆን እናንተም ሰብስክራይብ በማድረግ ወቅታዊና አዝናኝ እንዲሁም ስፖርታዊ ጉዳዮችን ታገኙበታላችሁ። ወደ ወቅታዊ ዜና ስንመለስ የፋኖ ኃይሎች ዘመቻ አንድነት ያሉትን ጥቃት በመንግስት የጸጥታ ኃይሎች ላይ መክፈታቸው እየተነገረም ሲሆን መንግስትም በአጸፋው በታጣቂዎቹ ላይ ዘመቻ መጀመሩ በርካታ ሚዲያዎች ዘግበዋል። ይፋም እንዳደረጉትም ከሆነ በተለይ ደግሞ በጎንደር፣ በጎጃም፣ በሸዋና በወሎ የተለያዩ አካባቢዎች የጥይት ጩኸት መሰማቱ አንዳንድ የህብረተሰብ ክፍሎች እንዲሁም ታማኝ ምንጮች አረጋግጠዋል። በመሆኑም መከላከያ ሰራዊት ባለፈው ሳምንት መገባደጃ ይፋ ባደረገው መግለጫ ላይ በአማራ ክልል የሚንቀሳቀሱ ታጣቂዎች ምግበይ ኃይለ በተባሉት የትግራይ ሰራዊት ጄኔራል ስልጠናና እገዛ ጥቃት ከፍተውብናል ሲሉ መግለጹ የአማራ ክልል ቀውስ ወደ ትግራይ ተሻገረ እንዴ የሚል ጥያቄን ያጫረ ወይንም ያስነሳም ነበር። በአማራ ክልል የተጠናከረ ውጊያን በማቀነባበር የተወነጀሉት ብርጋዴር ጄኔራል ምግበይ ኃይለ ግን በወቅቱ በሰጡት መግለጫ ከፕሪቶሪያ ውል ውጪ የሚደረግ እንቅስቃሴ በትግራይ በኩል የለም ሲሉም ተናግረዋል። ባባ ሚዲያ ሼር፣ ሰብስክራይብ ላይ ባባ